በአንድ ወቅት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ወደ መስጂድ መጡ። የተወሰነ ሰዎች ሲስቁና ሲያወሩ ተመለከቱ። እናም እንዲህ ሲሉ ገሰጿቸው፣ ሞቱን ብታስታውሱ ኖሮ በእንዲህ አይነት ሁኔታ አላያችሁም ነበር። ምንጊዜም ሞታችሁን አስታውሱ። ቀብር በየዕለቱ እንዲህ ትላለች፣ እኔ የብቸኝነት ቤት ነኝ ትላለች። አንድ አማኝ አላህን በስነ ስርዓት ሲገዛ የነበረ ሲሞትና ወደ ቀብር ሲገባ ቀብሩ እንዲህ ትላለች፣ እንኳን በደህና መጣ፣ ወደ እኔ መምጣትህ እጅግ በጣም አስደስቶኛል። አሁን እንዴት እንደማስተናግድህ ትመለከታለህ። ከዚያም ቀብሩ ግለሰቡ ማየት እስከሚችለው ድረስ ይሰፋለታል። የጀነት በርም ይከፈትለታል። በዚህ በርም የጀነት ትኩስ ሽታ መዓዛው ይነፍስበታል። አላህ ከነዚህ ሰዎች ያድርገን። አላህን የማይታዘዘው መጥፎ ሰሪ ሲሞትና ቀብር ውስጥ ሲገባ ደግሞ ቀብር እንዲህ ትለዋለች፣ እንኳን ደህና መጣህ አልልህም። ለአንተ እዚህ መምጣትህ በጣም የከፋ ነው። በምድር ላይ ካሉ ሰዎች እጅግ የምጠላው አንተን ነበር። አሁን ወደ እኔ መጥተሃል። እንዴት እንደማደርግህ ታያለህ። ከዚያም ታጣብቀዋለች። የአንዱ ጎን አጥንት ከሌላው ጎን አጥንት ጋር እስኪተላለፍ ድረስ ትጨምቀዋለች። እስከ ቂያማ ድረስ እየነደፉ የሚያቆዩት 70 እባቦች ይለቀቁበታል። እነዚህ እባቦች የያዙት መርዝ እጅግ አደገኛ ነው። የአንዱ እባብ መርዝ በመሬት ላይ ቢረጭ ኖሮ መሬት ላይ አንድም ነገር አይበቅልም ነበር። ከዚያ በኋላ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ቀብር አንድም የጀነት በር ጫፍ ወይም የእሳት ጉድጓድ ነው። ነቢያችን ሰለላሁ ዐለይሂ ወሰለም አማኞች ምንጊዜም ሞትን እንዲያስታውሱ መክረዋል። ምክንያቱም ሞትን ደጋግሞ ማስታወስ በልብ ላይ የአላህን ፍራቻ ለማሳደር ይረዳልና።